አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የመዳም ቅመሞችና እረኞች ማለት ነው። ዛሬ እናንተን የሚመለከት ቪዲዮ ነው ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻ ማየት እንዳይረሳ። ባላችሁበት ሰላማችሁ ብዝት ይበልልኝ። ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ ማለት ነው። ዛሬ በጣም አሳዛኝ ቪዲዮ ነው ይዤላችሁ የመጣሁት ማለት ነው። የመዳም ቅመሞች ልትጠነቀቁ ይገባል ማለት ነው። በጣም ጥንቃቄ ልታደርጉ ይገባል። እቺ እህታችን ምን ትላለች? የመዳም ቅመሜ ልጅ ሊደፍረኝ ነበረ ትላለች ማለት ነው። የመዳም ቅመሟ ልጅ ሊደፍራ ነበረ። ቪዲዮውን አስደግፌ አሳያችኋለሁ ማለት ነው። ወደ ቪዲዮውን ሂድና ሀሳብ እንሰጥበታለን ጋይስ። እስከ መጨረሻ መከታተላችሁን እንዳትረሱ። ሰብስክራይቧን ግን ጠቅ ማድረጋችሁን እንዳትረሱ ማለት ነው ጋይስ። ወደ ቪዲዮ ለጓደኛዬ በኢሞ ቮይስ አድርጌለታለሁ። ስልኬም ደግሞ ሊዘጋ ነውና እሺ ቆይ ያለሽበትን ቦታ ንገሪኝና መኪና ልክልሻለሁ ብለኝ ነበር። ግን ደግሞ ያለሁበትን ቦታ አላወቅኩትም። የምኖረው በፊት ብሮይዳ ነበር የምሰራው። በእግሬ በቃ እንደመጣልኝ ነው በእግሬ የተጓዝኩት ማለት ነው። ከዛ የሁለት ሰዓት ከምናምን መንገድ በቃ እንደዛ ነው የተጓዝኩት። ያዛን ሲል ነው በቃ እንዳይመጡብኝ ብዬ ወደ ቴምር ሳገኝ ምናምን ውስጥ ገባሁ ማለት ነው። በጣም ነው የሚወርደው፣ በጣም ነው የሚያስፈራው። ብቻ እኔ እኮ በፊት ወላ ማፋት ቢሄድ እኮ አልወጣም ነበር ውጭ። በጣም ነበር የምፈራውና ብቻ የሰው ሀገር ብዙ ነገር ያሳየናል ምናምን። አልሐምዱሊላህ ምንም አልተማቻለሁ እና ምንም አልተስብሽ ደህና ነኝ። ልጁ ከሚደፍረኝ ብዬ የወጣሁት ማለት እኔ በቃ ያራስ ምንም አታስብብኝ፣ ምንም አያሳስብም። እሺ አላህልኝ አላህልኝ። እስካሁንም ድረስ እኔ እዚህ ጋር እንደዚህ አላድርም ነበረ። እዚህ ጋር እንደዚህ አላድርም ነበረ። እኔ እንደዚህ ቦታ በጣም ነው የምፈራውና ጀግና ነኝ እኔ ጎበዝ ነኝ። ግን ደግሞ ስወጣ አንድ ጩቤ ይዤ ነው የወጣሁት እና የሆነ ነገር ይገጥመኝ ራሱ ይመጣል እንጂ ይዘላዘላል። አላህ ምስክሬን። እኔ በጣም ነው እንደዚህ ነገር አጋጣሚ ምን ነገር ሊገጥመኝ ይችላል ብዬ ጩቤ ይዣለሁኝ ነው ስኪን ይዣለሁኝ፣ ቀጭኔ ስኪን ይዣለሁ እና ታስቡልኝ። እኔ ራሴን እጠብቃለሁ። አላህ አለኝ። ብቻ ዝም ብለሽ ዱዓ አድርጉልኝ። በቃ አላህ ያግዝሽ በሉ። ወላሂ አላህ ያግዝሽ በሉ። ያፈጠርኩት ራሱ እዚህ ጋር መስጊድ አለ። ሃይላንድ አግኝቼ ቀስ ብዬ እነሱ ሰግደው ከወጡ በኋላ ሂጅ በቃ ቀድቼ ውዱ በሚያደርጉበት ውሃ ቴምር አገኘሁ። በሱ ነው ያፈጠርኩት ሱፍሬን ማለት ነው። ብቻ አላህ አለኝ ነው አልሐምዱሊላህ። አላህ አለኝ። አላህ ባይወደኝ እኔ እዚህ ጋር አልቀመጥም ነበርና ኢንሻአላህ ጓደኛዬ የምትለኝ እሰማለሁ። ቦታውን ደግሞ ለማወቅ እሞክራለሁ ኢንሻአላህ። እዚህ ብላችሁ ዱዓ አድርጉልኝ። እሺ ዱዓ ብቻ አድርጉልኝ ጋይሶች። በጣም የሚያሳዝነው ቪዲዮን እንደተመለከታችሁት ነው ማለት ነው። እቺ ልጅ የመዳም ቅመሟ ልጅ ሊደፍራት ሲል በክብሬ አልደራደርም ብላ ከቤት ወጣ ተሚር ውስጥ ነው ያደረችው ማለት ነው። ተሚር ውስጥ እንደ ወንድ ልጅ ተሚር ውስጥ ነው ያደረችው። ያፈጠረችውም እንደሰማችሁት ወዱ በሚያደርጉበት ሃይላንድ ውሃ ቀርታ ነው ማለት ነው። በጣም የሚያሳዝነው። ዱዓ አድርጉላት። አላህ ጥሩ ቦታ ያደርሳት። በጣም የሚያሳዝነው። የመዳም ቅመሞች በጣም ተጠንቀቁ። ፊት አትስጡ። ላረባችሁ ልጆች፣ ለአሰሪያችሁ ልጆች ፊት አትስጡ ጋይሶች። በጣም ከዚህ በፊትም አንድ ቪዲዮ አስደግፍ ያሳያችኋለሁ። ከመዳም ቅመሜ ልጅ አረገዝኩኝ ትለናለች ማለት ነው። ግን እቺኛዋ ልጅ በዛ ላይ ሰንጥ ይዛ ነው የወጣችው። በዛ ላይ ተምር ውስጥ ወንድ ልጅ አያድርም። በሰዓት እንኳን ሴት ልጅ አይደለም ወንድ ልጅ ራሱ ተምር ውስጥ አያድርም ማለት ነው። ሁሉም ነገር አላህ ይጠብቃት እላለሁ። ወደ ቀጣይ ቪዲዮ እንሂድ ጋይስ። ከሻወር ሲወጣ ለካስ ከኔ ክላስ ከበር ኋላ ተለጥፏል ማለት ነው። ሴትዮዋ ደግሞ እናቱ እንዳጋጣሚ ወደ ሌላ ሀገር ለሕክምና ሄዳለች። እሱ ለካስ ውጭ ያለውን ነገር በደንብ አጣርተዋል። እኔ ደግሞ ማቀው ታሪክ የለም። በቃ
ያው አጠቃኝ። ያው እንግዲህ እግዚአብሔር የፈቀደ ሆነና እርግዝና ተከሰተብኝ ማለት ነው። ደፈረኛው። ስንት አመት ሆነ የመዳም ልጅ የደፈረሽ? አይ 20 ምናምን ይሆነዋል። የ20 ምናምን አመት ጎረምሳ ነው። አዎ እና የሚገርምሽ ነገር ከዛ በፊት በቃ የሆነ መድኃኒት ምናምን ይወስዳል መሰለኝ። በቃ የሆነ ልሞት ነው ምናምን እያለ ይንጠላጠላል በዚህና እኔ ቆልፌ ምናምን በቃ ራሴን በጣም ነበር የምቆጣጠር ማለት ነው። የሆነ ጦርነት በይ እንደዚህ የሌለ በቃ በጣም እፈራ ነበረ። ግን በቃ እግዚአብሔር የዛ ቀን አጋለጠኝ ማለት ነው። ከዛ ሆነ የቻልኩትን ታግዬ ነበረ። ግን እንግዲህ ምንም ማድረግ አልቻልኩም። እርግዝና ተከሰተብኝ። ከዛ ልክ ስትመጣ ነገርሻት? አይ አልነገርኳትም። ከዛ ዝም አልኩኝ ወር እስኪሆነው ድረስ በቃ ተመልሼ እንደዛ ባረገ በሳምንቱ ወደ ጃዛ ቦታ ተመለስኩ። ጓደኛዬ ደግሞ ወደ ስራ ሄዶ ነበረ። ምን ሆንሽ ምናምን ሲለኝ አይ አሞኝ ነው ምናምን አልኩት ማለት ነው። ከዛ የሚኖረው ቦይፍሬንድሽ አንቺ የምትኖሪበት አይ ይመጣና ይሄዳል። አቡዬ እዚህ ጋር ልትይዥልኝ የምፈልገው ማለት ነው ይው እረፍት ሄጄ ከጓደኛዬ ጋር ቆይቼ በመጣው በሳምንቱ ይሁን በእንደዛ ነው ይሄ ጥቃት የደረሰብኝ ማለት ነው። እንግዲህ ይሄን ነገር እንዳትረሺ ማለት ነው። ከዛ ቆይ ማሪ ኢጃዛ ሄደሽ በተመለሽ ሳምንት ነው የተዳረው የሴትዮሽ ልጅ የደፈረሽ? አዎ እንደዛ ነው። በትክክል ቀኑን ይሄ ነው ብዬ የማስታውሰው ነገር የለም። በሰዓቱ እንደ አዲስ ለስራ እነሱ ጋር በተመለሽ በሳምንት እንደዛ ከተመለስኩ ሳይሆን እየሰራው እረፍት ሄድኩኝ። እረፍት ሄደሽ በመጣሽ ኢጃዛ በተመለስሽ በሳምንት ደፈረሽ። ከዛ በተደፈርሽ ሳምንት ደግሞ ኢጃዛ ወጣሽ። ስለዚህ ኢጃዛሽ በ15 ቀን ነው ማለት ነው። አይ በቃ አይምሮዬ ስለተጨናነቀና በጣም ስለተረበሽኩ ነው ለማረፍ የፈለኩት የወጣሁት ነበረ። አረ በ3 ወር ምናምን ነው የምወጣ። በ3 ወር በ4 ወር እኔ ኢጃዛ ብዙም አይመቸኝም። እንደዚህ እንደዛ ነው ኢጃዛችሁ መሰለኝ። በ2 ወር ምናምን ነው እዚህ ካታር፣ ዱባይ፣ ሌላ አረብ ሀገራት የጠፉ ልጆች በሳምንትና በ15 ቀን ነው እንደወረ ዘመ ከተባለ በ15 ቀን ነው ወይ በሳምንት ነው ኢጃዛ የሚወጡት። ሳውዲ ግን በ2 ወር በወር ምናምን ነው ኢጃዛ የምትወጡት አይደል? እንደዛ ነው። እኔ ግን ያው በወር ይፈቀዳል። ግን እኔ ብዙም የምወጣበት ስም ስለሌለኝ ይሄ ጓደኛዬ ከመጣ ምናምን ከገጠር እየሰራኩ ነው እኔ መጥቻለሁ ምናምን ሲለኝ ነው የሚሄደው ማለት ነው እንጂ ዝም ብዬ ለማንኛውም ነገር አልወጣም። ከዛ ስለዚህ በ15 ቀኑ የዛኔ ስለተረበሽ ሙድሽን ለማስተካከል ኢጃዛ ቤት ሄድሽ? አው የሆነ ውስጤ ባዶ ሆነ። ተስፋ ቆረጥኩ። በቃ ራሴን ሁሉ አመመኝ። በቃ ጸጉሬ ሁሉ አቆረጥኩት። በቃ የሆነ ነገር ውስጥ ገባሁኝ። በቃ የሆነ ጭልም አለብኝ። የሆነ ከፊት ለፊት በቃ ብዙ ነገር ያሰብኩ ስለነበር ይሄንንስ እንዴት ብዬ ነው ለሱ የምናግረው? እንደገና ስቀጣይ ህይወቴ ምናምን ብዬ በቃ ግራ ገባኝ። እንደውም እርግዝናው ሁሉ አላወኩም ነበረ። ዝም ብዬ ያ ነገር ስለተከሰተ ነው። ከዛ ደግሞ ይባስ ብሎ እንትን ይቀር ያው አረገዝኩ ማለት ነው። የሴትዮሽ የመዳምሽ ልጅ አንቺን ከመድፈሩ በፊት ከፍቅረኛሽ ጋር ግንኙነት አድርጋችሁ ታውቃላችሁ ማለት ነው? አዎ ላልነበርሽ ኦኬ ይኸውልሽ እኔ አሁን ከጓደኛዬ ጋር ቆይቻለሁ ብዬሻለሁ። እንደመጣ በሳምንቱ ነው ይሄ ራሱ እንትን ያለኝ የደፈረ። ኦኬ ከፍቅረኛሽ ጋር ኦልሬዲ አንቺን የመዳምሽ ልጅ ሲደፍርሽ አንቺና ፍቅረኛሽ ስንት ጊዜያችሁ ነው በፍቅረኝነት? ስንት አመት? ያው የቆየንበት ጊዜ ነው። አዎ የቆያችሁበት ጊዜ እስከ ተደፈርሽበት ቀን ድረስ ነው የምልሽ። ያኔ የስንት ጊዜ ፍቅረኛሽ ነበር? የአመት፣ የ2 አመት፣ የወራት? የአመት እንደዛ ይሆናል። አብዛኛውን በእንትን ላይ በፌስቡክ ስለምናወራ ብዙም እንትን አለ። ምክንያቱም ከትውውቅ ጀምሮ ካለ ይረዝማልና ግን ዋና እንደዚህ እንትን ካለ አመት እንደዛ ይሆነናል።
አመት ነበር ከተዋወቃችሁ በፍቅረኝነት አብራችሁ አመት ሆኗችሁ ነው አንቺ ይሄ ነገር የተፈጸመብሽ። ቀጥይ አሁን ወደ ኢጃዛ ቤት ተመልሰናል። በተደፈርሽ በሳምንቱ ወደ ኢጃዛ ቤት ተመለሽ። እሺ ምን ገጠመሽ? ከዛ እሱ ምን ሆነሽ ነው ምናምን አለኝ። እንደዚህ አሞኝ ነው ምናምን አልኩት። በቃ ሳምንት ያህል ምናምን እያለቀስኩ እዛ ቆየሁኝ። ከዛ ሳስበው እንዴ አሁን የሆነ ነገር ቢከሰት በዚሁ እንደገና ደግሞ ብርም አልተቀበልኩም ነበረ። በቃ መመለስ አለብኝ ወደ ስራ አልኩና ተመልሼ በቃ ተቀየርኩባቸው ለነሱም። እሱ ጭራሽ አይኔ ማየት ፈራ ማለት ነው። በቃ እኔ በዚህ ከሰማይ በዛ ነው የሚሸሸው። እህቶቹ ጋር በጣም ነው የምግባባው። ከዛ ልክ ወሩን ጠብቄ እንትን ስል ቀረ እንትኔ እርግዝና አወኩኝ። ከዛ ነገርኩትኝ። በቃ ያው እንደዚህ አንተ እንትን ብለኛል፣ ያው እርግዝና ተከሰተ አልኩት ማለት ነው። ከዛ እና ምን ችግር አለ አለኝ። ችግር የለውም ሲለኝ ምን ማለት ነው? ማሾፍክ ነው? አሁን እንደዚህ ሆና ወይ እናገራለሁኝ ወይ ደግሞ ይሄን ነገር እንደምን ማስወግድልኝ እኔ ራሴን ለመቀየር ነው የመጣሁትኝ። ስለዚህ እኔ ይሄን ነገር ምንም ማድረግ አልችልም በቃ ምናምን ወይ ራሴ አጠፋለሁ ምናምን ስለው ማስወረድም አላመጣም መድኃኒት ሐራም ነው አለኝ። ሐራም ነው ፎቅ ናር አለኝ። ከላይ ሳታለም ምናምን አለኝ። ከዛ አውቃለሁ ግን በቃ ምንም አልፈልግም ካንተ ይሄ አልፈልግም ሊያደርግልኝ ምናምን ስለው ኦኬ ምናምን ሂጂ ወደ ረፍት አለኝ። እሺ ብዬ ወጣሁኝ። መድኃኒት ሊያመጣልኝ ምናምን ማለት ነው። ከዚህ ጓደኛዬ ካለበት ኢጃዛ ሳይሆን የሄድኩት ከጓደኞች ከአንዷ ጓደኛዬ ኢጃዛ ቤት ሄድኩኝ እንዳያውቅ ይሄኛው ብዬ ማለት ነው። አዎ ሌላ ኢጃዛ ቤት የራስሽ ቤት ሳይሆን ሌላ ኢጃዛ ቤት ሄድሽ ፍቅረኛ ሌላ ኢጃዛ ቤት። አዎ ከዛ ጠየቀኝ ይሄ ጓደኛዬ የት ነሽ ምናምን ሲለኝ መዋሸት አልቻልኩም። አይ እንደዚህ እሷ ጋር ነኝ አውቃታለሁ ልጅቷን ስለው ምን ይችላልም ለምን ከኖርማል ኢጃዛ ቤት ወጣ እኮ ከዛም በቃ ምንም አለኝ። በቃ እንደዚህ ነው ስለው በጣም ሰደበኝ ማለት ነው። ማለቴ እንደዚህ አልጠብቀው ቃላቶች ተናገረኝ። ኖ ደፍሮኝ ምናምን ሳይሆን የሆነ ፕሮግራም እንዳላትኝ ምናምን አድርጌ ነው የነገርኩት። ግን እሱ በሌላ ከወንድ ጋር ምናምን መሰለውና ሰደበኝ ማለት ነው። በጣም የሆነ የሚጎዳ ስድብ ሰደበኝ። በቃ ምንም አልጠብቀው የባሰውን እንትን አለኝ ማለት ነው። በጣም ጎዳኝ። ከዛ ዝም አልኩትና እሱን በቃ ከዚህ በኋላ እንደውም እንዳትደውል ምናምን በቃ ከዚህ በኋላ አታስፈልገኝ ምናምን አልኩትና በቃ የሌለ ቆይ አንዴ እንዳታሳልፉት። በሰላት የሚቀልድ ሙስሊምም አለ። አንዴ ቪዲዮ ተመልክተን እንመለስ። እንዳታሳልፉት። እና አተይና ከልኮሰር ፈሰል ሊረቢከ ወንሐር ኢነ ሻኒአከ አላህ እንግዲህ በሰላት እየቀለዱ ነው። ለቀልድ ለጨዋታ ቦታ ጠፍቶ ማለት ነው። ይህ ሰላት የሚባለው ቦታ ብዙ አማኞች ከአላህ ጋር ቀጥታ የሚገናኙበት እጅግ የተመረጠው ውቡ ቦታ ነው። ነገር ግን እነሱ የሚቀልዱበትን ቦታ ሊያውቁ አልቻሉም። እንግዲህ ወንድሞቻችን ናቸው ሁላችሁም። እነዚህ ሰዎች እኔ ስለማላውቃቸው ነው። ምከሯቸው። እንደዚህ አይነት ድርጊት እጅግ ዋጋ የሚያስከፍልና ከአላህ ጋር የሚያጣላ እጅግ አጸያፊ ተግባር ነው። ያላውቃቸውም ልጆቹን የምታውቋቸው ኡስታዞች ወንድሞች ምከሯቸው በስርዓቱ እንደሚመለሱ እርግጠኛ ነኝ። ብዙ አይነት ጥፋት ልናጠፋ እንችላለን፣ ግን በሰላት ወላሂ መቀለድ የለብንምና ከእንደዚህ አይነት ድርጊቶች አላህ እንግዲህ ነጃ ይበለን። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱላቸው። በጨዋነት ደግሞ ኮሜንት ላይ ሀሳባችሁን ንገሯቸው፣ ሊያዩት ይችላሉ።